በወጣ ይተካ እድሜና ጤናውን ይስጣችሁ። ከዚህ የበለጠ ደግሞ እግዚአብሔር ብሎ ወደ 1 ሚሊዮን እንዲገቡ ያርግልን እግዚአብሔር። ከዛም የበለጠ ይሄ ሲያንሳቸው ነው እና ተባረኩልኝ ሁላችሁም እና የሰው መውደድ ይስጣችሁ፣ የሰው ፍቅር ይስጣችሁ እና እነሱም እግዚአብሔር ደግሞ በሰላም አገናኝቶ ለመውለድና ለጥሩ ነገር ለጥሩ ደረጃ ያድርሳቸው። ጥበብን ይስጣቸው፣ ፍቅር ይስጣቸው፣ ሰላሙን ይስጣቸው እግዚአብሔር። በእውነት ለእናንተ ከፍ እናንተ ሁላችንም ፍቅር ይስጠን፣ ሰላሙን ይስጠን እግዚአብሔር እና ከዚህ የበለጠ ደግሞ እግዚአብሔር ያክብራችሁ። በእውነት እግዚአብሔር ያክብራችሁ። ተባረኩ። ይሄን አስባችሁ ላረጋችሁ እህቶቼ በሙሉ እድሜና ጤናውን ይስጣችሁ። በወጣ ይተካ፣ ክፉ አይንካችሁ። ሁሌ ደስተኛ ሁኑ። በኑሯችሁም፣ በልጆቻችሁ፣ በትዳራችሁ፣ በሁሉ ነገር ደስተኛ ሁኑ። እነሱንም ደግሞ እግዚአብሔር እስከመጨረሻው እግዚአብሔር ያሳምርልን፣ ፍቅራቸውን ይስጥልን፣ ፍቅራቸውን ያብዛ። የሰው መውደድ አላቸው፣ አሁንም የበለጠ ይስጣቸው። የሰው ፍቅር አላቸው፣ አሁንም የበለጠ የሰው ፍቅር ይስጣቸው፣ እድሜ ይስጣቸው። እንግዲህ ጥበብን ሰጥቶ ጤናቸውን ሰጥቶ ፍቅሩን ሰጥቶ ጤናም እድሜም ሰጥቷቸው ደግሞ ወልደው ከብደው ልጆቻቸውን አስተምረው ድረው ኩለው ለቁም ነገር ያብቃላቸው እና ልጆቻቸው ደግሞ እነሱን የሚጦር ያርግልን ለሁላችንም እና እድሜ ይስጣችሁ። በጣም አመሰግናለሁ። ቃላት ያንሰኛል። ክፉ አይንካችሁ እህቶቼ። በሄዳችሁበት ሁሉ እግዚአብሔር ያስባችሁ። ተባረኩ። አመሰግናለሁ። እወዳችኋለሁ። አመሰግናለሁ። ሌላ መረቁ ሌላ ሰው ኦኬ። መግባት የሚፈልግ ሰው እኮ እየገባ መመረቅ ይችላል። አዎ እኛ እንለቃለን። እየገባችሁ መርቋችሁ። እኛ እንወርዳለን። እኔ ወርዳለሁ። እኔ ግን ማን የሚገባ እዚህ ያላችሁትስ እኔና መታደል ብቻ ነን። ያላ ሌትስ ጎ ቀጥሉ። ቡርት ያለሽ ገን ያለሽ ቀጥ ምንድነው? ኦኬ ዴዚና አሌክስን እግዚአብሔር አምላክ ይጠብቃቸው፣ ፍቅራቸውን ያብዛላቸው፣ እድሜ ይስጣቸው፣ ወልደው ይሳሙ፣ ቤታቸው በበረከት ይሙላ፣ ፍቅራቸው እንደ ሻማ ያበራ ይሁን፣ ጥላታቸውን ልቦና ይስጠው። በቃ እኔ ሌላ እንትን አይደለም። ጥላት የሆኑትን ልቦና ይስጣቸው። ይሄን ነገር አምነውበት ሁሉን ነገር ተስተካክሎ እንደው ይቅርታ ብለው የሚቀርቡበትን ጊዜ እንጠብቃለን። እግዚአብሔር አምላክ ደግሞ ይፈጽማል። የሚሳነው ነገር የለም። እድሜና ጤና ይስጣቸው፣ ፍቅራቸውን ያብዛላቸው፣ በቤታቸው ፍቅር ይሙላ፣ እንደ ሻማ ይብራላቸው። ከእውነት አንዳንድ ጊዜ ደግሞ እግዚአብሔርን ሲጨመርበት ነውና በመሃላቸው እግዚአብሔር አምላክ በፍቅራቸው መሃል እግዚአብሔር አምላክ ይግባ፣ በመሃላቸው ጤና ይስጣቸው፣ እድሜ ይስጣቸው፣ ለመገናኘት ያብቃቸው። እንግዲህ እናመሰግናለን ገኒ። ያላ ቡርቴ ሌትስ ጎ ቀጥ መታደል ላስወርድሽ። መታደል ሙዚያዶት ገባላሽ። እኔ ወርዳለሁ። እሺ አሁን ካልጠራሁን ለቆርስ እንደገና ሻማ ለኩሽ ነው። ከታች ያላችሁ ግቡ። የምትገቡ ካላችሁ ግቡ። እስማው ተስቀው ተሃዱ አምላክ ወይኔ እኔ እናት እኮ ግጂ ነው ካይረስ ጨርስ ላራ እሺ ዚያድዬ እንኳን ደህና መጣሽ። ማን የወረደው? አራት ወረዱ ተቆረሱ። በቃ አስራየክ እኔ ማለት ቆረሳቸው። እነግርሻለሁ። አንቺ እንዳትነኪያቸው እንትናቸውን ነጭ አነካችም ቡርቴ ፎቶውን አንሺው። ለማንኛውም አነካችም እንዳትቆርሻቸው። ለማንኛውም እኔ እንትን ልናገርሽ የሰው ተቆረሱ። በስመ አብ። በቃ እናንተ ምርቃታችሁን ቀጥሉ። እናንተ ገኒ እንዳቆምሻቸው እንዳታሳይም። በቃ ስራ መርቂ ምኞትሽን ግለጪ። ምስራ አልነበርሽም። ኦኬ ሙዛድ አይመችሽም? ያላ ኦኬ እሺ ሙዛድ ኦኬ
ሚሊየን ገብተው ደግሞ ለማክበር ያብቃን። በነገራችን ላይ ውጭ አሉ የሚያጸዱና እዚህኛ ሰፈር ለእነሱ ወስጄ ነው የምሰጣቸው። ማርያምን ቆራርሼ ምናምን ሰጣቸዋለሁ። ኦኬ ጨረቃ ላስወርደሽ አስመርቄ ምናምን ሲያሳዝኑ ንስረዬ ይቅርታ እኔ ውዶች እናትርግ ታዲያ አቤት ግን አታሽቃብጡ። ተዋል አንዴ ልናገር እኔ እሰማለሁ። እሺ እህቶች በጣም ነው የምወዳችሁ የማከብራችሁ። ተሁሉም በላይ የእነሱ ደጋፊዎች በዛም ሆናችሁ በዚህ በጣም ነው የማከብራችሁ የምወዳችሁ። ሲቀጥል ደግሞ ያው ልደትም እየመጣ ስለሆነ በተወሰነ ልጆች ቢሆንም አሁን እንዳትቀየሙ፣ ልደት እየመጣ ነው። ትልቁ ነገር የዛለት ያው በደንብ እናዘጋጃለን። ግን እሙዚ አድጌንዬ በቃ በጣም ነው የማከብራችሁ። ይህንን ሁላችሁን አስባችሁ እንትን ስላረግ ነው። ሌሎቻችሁም ወዳችኋለሁ። የተቀየማችሁ በጣም ይቅርታ ብያለሁ። ሌስ ጎኛ እንቀየምም። ቀጥይ ያላ ቶሎ በይ። አንቀየምም። ማርያምን ደስ ነው ያለን፣ ቃላት ያንሰናል። እናቴ ወጪ ሌላ ሰው ላስገባ ቶሎ ተናገር ይኖራል። አላመጣለሁ ፍቅር ይስጣት። ቆይ አንድ ጊዜ ልናገር። ቆይ አንድ ጊዜ ልወጣ ነው። እኔ ልተንፍስና ልወጣ ነው። ልናገር ፈቀድልኛል? አዎ ኦኬ። እስኪ ኦኬ። ሁላችንም ወዳችኋለሁኝ። ሰላምን፣ ፍቅርን በተለይ ለአድናቂዎች እግዚአብሔር አምላክ ፍቅር፣ ሰላም ይስጠን ለሁላችንም። የተጣላ የተኳረፈ ታርቆ፣ የተጣላ ያኮረፈ ስቆ፣ የተጣላም ታርቆ ሁላችሁም አንድ ላይ ተሰባስበን እንደዚህ የምናከብርበት ቀን ሁሉም ይሄ ነገር ማለት ነው። ከእውነት አንዳንድ ጊዜ ሁሉም ቀሪ ነው። በነገራችን ላይ አኩርፈን ወይም ደግሞ ተጣልተን ምንም ለውጥ የምናመጣው ነገር የለም እና ሁላችንም ፍቅር ሰላም ይስጠን። ልጆቹም ደስ የሚላቸው እኛ ፍቅር ስናሳያችሁ፣ ፍቅር ስንሆን እነሱም ደግሞ ይደሰታሉ። እና አድናቂ የሆናችሁ የተጣላችሁ ታርቃችሁ፣ የተኳረፋችሁ ደግሞ እንደዚህ በቃ ሁሉ ነገር ተስተካክሎ የምናይበት ቀን ያቅርብልን ፈጣሪ። አንዳንድ ጊዜ እንደው ቂም አንያያዝ። ከእውነት ምንም ቀሪ ነው ይሄን እንትን ምንም ለውጥ የሚመጣ